ወላጆች ልጆቻችሁ ያለምንም ምክንያት እያለቀሱ አስቸግረውታል? የህክምና ባለሙያ ጋር ሲሄዱ ምንም አይነት መፍትሄ ማግኘት አልቻሉም? እንግዲያውስ በዚህ ቪዲዮ ስለዚህ ችግር መንስኤዎችና መፍትሄዎች እንጠቁማቸዋለን። ሰላም ፋሲካዎች ነን። ዛሬ የምንነጋገርበት ችግር መጠሪያ ስሙ ኮሊክ ይባላል። ይህ ችግር በሌላ ሁኔታ ጤነኛ የሆኑ ህፃናት ላይ የሚገኝ ችግር ነው። ይህ ኮሊክ የሚባለው ችግር በተለምዶ ስሙ የሆድ ቁርጠት በሚል የሚጠራ ሲሆን በማንኛውም ልጅ ላይ ሊከሰት ይችላል። ይህ ችግር አብዛኛውን ጊዜ የሚጀምረው ልጆች ከተወለዱ ከ2 እስከ 3 ሳምንት ባለው ጊዜ ሲሆን በጣም ፒክ የሚደርሰው ደግሞ ከ6 እስከ 8 ሳምንት ባለው ጊዜ ሲሆን በራሱ ደግሞ ከ3 እስከ 4 ወር ላይ ሲደርሱ የሚያቆም ችግር ነው። ይህ ችግር የሚከሰተው አብዛኛውን ጊዜ ህፃናት የተጠናከረ ዳይጀስቲቭ ሲስተም የላቸውም። ስለዚህ ከሚመገቡት ምግብ ጋር ለመስማማት በሚያደርጉት ትግል የሚከሰት ችግር ነው። ለዚህም ነው እስከ 6 ወር ጊዜ የእናት ጡት ወተት ብቻ አጥቡ ተብሎ የሚመከረው። ይህ ችግር አብዛኛውን ጊዜ የሚስተዋልባቸው ህፃናት የሚያሳዩት ምልክቶች እነዚህ ናቸው። የመጀመሪያው 3 ሰዓትና ከዛ በላይ ረዥም ሰዓት ሊያለቅሱ ይችላሉ። ነገር ግን በየመሃሉ የሚያርፉበት ጊዜ ይኖራል። ሁለተኛው ደግሞ በሚያለቅሱበት ጊዜ ፊታቸው በጣም ቀይ ይሆናል። እግራቸውን ወደ ሆዳቸው ለማስጠጋት ይሞክራሉ። እንዲሁም እጃቸውን መጨበጥ፣ ሆዳቸውን በምንነካበት ጊዜ ደግሞ ደረቅ ያለ ወይም ደግሞ የተነፋ ሆድ ይኖራቸዋል ማለት ነው። ወላጆች በዚህ ወቅት ማድረግ የሌለባቸው ነገሮች የሚከተሉትን ይመስላሉ። የመጀመሪያው ለልጆች ውሃ መስጠት እንዲሁም የተፈጥሮ ቅጠላቅጠሎችንና መድኃኒቶችን መስጠት አያስፈልግም። ከዛ ይልቅ እነዚህ ሊያግዟቸው የሚችሉ ተግባራትን ብታደርጉ ይመረጣል። የመጀመሪያ ማድረግ ያለብን ከለቅሷቸው እንዲረጋጉ ማድረግ ነው። እሱን ደግሞ አቅፈን ለመራመድ መሞከር ወይም ስሎሊ ሮክ አድርገው እንዲተኙ ማድረግ ነው። ሁለተኛው በቀን ውስጥ ለ1-2 ደቂቃ በሆዳቸው እንዲተኙ ማድረግ በተደጋጋሚ በቀን ውስጥ ከፋፍለን ማድረግ የምንችለው ነገር ነው። ሶስተኛ ሞቅ ያለ ነገር ሆዳቸው ላይ ማድረግ። አራተኛ ደግሞ የእግር ኤክሰርሳይሶችን እግራቸውን ይዘን በማዞር በሳይክል ወይም በሰርክል እንዲዞር በማድረግ ማሳጅ ማድረግ። ይህ ችግር ያለምንም የህክምና እርዳታ በራሱ ሰዓት መጥፋት የሚችል ችግር ነው። ነገር ግን ከላይ ያልናቸውን ተግባራት በማድረጋችሁ ህመሙ እንዲቀንስላቸው ማድረግ ይቻላል። በቀጣይ ስለምን ሀሳብ እናንሳላችሁ? ሀሳብ አስተያየታችሁን በኮሜንት አጋሩን። እናመሰግናለን።